الله سبحانه وتعالى ملكتنياون وقتن جمرلن بلبلو يزاچوال الله من على وقل ربي زدني علما جيتاي هوي وقتن جمرلن بليلاچوال الله نبي صلى الله عليه وسلم الله سبحانه وتعالى منم ነገር ጨምርልኝ አላሉም ምንን እንጂ ወቀትን እንጂ ማለት ነው ወቀት በጣም አስፈላጊ የሆነ ነገር ነው አንድ ሰው ከውቀቱ የፈለገ ጥግ ቢደርስ ከሱ የበለጠ አዋቂ አለ الله سبحانه وتعالى من ይላል وفوق كل ذي علم عليم የውቀት ባልተቤት ከሆኑ አካል ሁሉ በላይ አዋቂ አለ ብሎ الله سبحانه وتعالى ይናገራል وقال حسن البصري رحمه الله ليس عالم إلا فوقه عالم حتى ينتهي إلى الله عز وجل عالم يمبال نجر اللم كسو يبلت عالم بنورنجي كسو يبلت أواقي بنورنجي اسكمان اسكمي درس اسك الله سبحانه وتعالى اسكمي درس عند سو يفلق أواقي بهون يعني كسو يبلت أواقي الله مالتنا قدم كتكسنا وهون حديث لاي أبي الدرداء باستلالفت وهون حديث لاي كم من وستاتشوكم نجروش مكاكل አንድ ሰው ጀነትን በመልካም ስራና ጠቃሚ በሆነ ዕውቀት እንጂ እንደማያገኛት ነው ጀነትን በመልካም ስራና ጠቃሚ በሆነ ዕውቀት ጀነትን የፈለጋ ሰው በጣም ገር በሆነ መንገድ ፈልጓታል ጀነትን ያገኛታል ነገር ግን ይህ ያለምንም ዕውቀት ይህ የጀነት መንገድ ነው ብሎ የሆነ መንገድን ቢገባ በጣም አስቸጋሪና እድለቢስ የሆነ መንገድን ገብቷል ይህ ሰውዬ ችግሩን ከመሸከም ጋር ወዳሰበበት ቦታ ሊደርስ አይችልም ጀነትን ሊያገኛት አይችልም ማለት ነው አላህ Subhanahu Wa Ta'ala ወደምናቀበት የሱን ውዴታ ምናገኝበት የአላህ Subhanahu Wa Ta'ala ቀረቤታ ምና እድለኛ ምንሆንበት በአኺራ የአላህ Subhanahu Wa Ta'ala ጉርብትና ምናገኝበት ወደዛም ይወስደን ወደዛም ያቀርበን መንገድ የለም ምን እንጂ ጠቃሚ ሆኖ ዕውቀት እንጂ ማለት ነው አላህ Subhanahu Wa Ta'ala መልእክተኞችን የላከበት መጽሐፎቹን ያወረደበት የሆነ ዕውቀት ይህውቀት ሰዎቹ ከሽርክ ከቢድዓ ከጥሜት ካላዋቂነት ከብሽታ ከጥርጥር ጨለማ ይመሩበታል ዕውቀት ይህና ክላስ አስፈላጊ የሆነ ነገር ነው ለዕውቀት በጣም ብዙ የሆኑ ደረጃዎች አሉት ማለት ነው ለዕውቀት በጣም ብዙ የሆኑ ደረጃዎች አሉት አላህ Subhanahu Wa Ta'ala የሱን መጽሐፍ ምን ብሎ ይጠራዋል ብርሃን ከጨለማ የሚያወጣ የሆነ ብርሃን ብሎ ይጠራዋል አላህ ምን አለ قد جاءكم من الله نور وكتاب مبين አላህ Subhanahu Wa Ta'ala ዘንድ ግልጽና ብርሃን የሆነ መጽሐፍ በርግጥም መጥቶላችኋል يهدي به الله من اتبع رضوانه سبل السلام አላህ Subhanahu Wa Ta'ala የሱን ውዴታ የተከተሉ አካሎች በቁርአን ምክንያት ሰላማዊ ወደ ሆነው መንገድ ይመራቸዋል ويخرجهم من الظلمات إلى النور بإذنه بس فكاد الله سبحانه وتعالى فكاد بقرآن مكنيات الله سبحانه وتعالى كجلما يوتاتشوال ويخرجهم من الظلمات ويهديهم إلى صراط مستقيم ودكت تنياو من قدم يمراتشوال بلو الله سبحانه وتعالى يسن مصحف قرآنا كجلما يميوتا هنا برهم بلو يتروال مالتنو عند بقرآن بحديث لعلم لو كات ለዑለማ የመጡ ውዳሴዎችና ሙገሳዎች የተፈለገበት የነቢያቶች ዕውቀትና የነቢያቶችን ዕውቀት ተሸክመው የሚሰሩ የሆኑ ሙእሚኖች ነው ማለት ነው አላህ Subhanahu Wa Ta'ala የነቢያቶችን ዕውቀት ተሸክመው የሚሰሩ የሆኑ ሙእሚኖችን ሲያወድስ ምን ይላል شهد الله أنه لا إله إلا هو والملائكة أولو العلم الله Subhanahu Wa Ta'ala ከሱጪ በእውነት የሚመለክ አምላክ እንደሌለ መሰከረ መላእክቶችና የዕውቀት ባልተቤቶችም ከሱጪ በእውነት የሚመለክ አምላክ እንደሌለ መሰከሩ ብሎ አላህ Subhanahu Wa Ta'ala የዕውቀት ባልተቤቶች ምስክርነት ከአላህ ምስክርነትና ያኒ ከመላእክቶች ምስክርነት ቀጥሎ የማን ምስክርነት አመጣ ያኒ የኡሉል ዒልም የዕውቀት ባልተቤቶችን ምስክርነት አመጣ ማለት ነው